አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። የሰራኋቸውም ስህተቶች በእናንተ መሀልም ገብቼ በማንኛውም በቃ በጓደኞችም ጋር ገብቼ ብዙ ተሰርቻለሁ። እነዛን ስህተቶች አርሜ ይቅርታ ልጠይቅ ነው የመጣሁት። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ ደህና ናችሁልኝ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሩታ፣ ኖባ እንዲሁም አብርሃም በመገኘት አንድ ላይ ሆነው በተለይ ኖባ ይቅርታ ለመጠየቅ ፍላጎት እንዳለው አሳይቶ ይቅር ተባብለዋል። ነገር ግን በጣም ብዙ ከባባድ ንግግሮች ነበሩ በአብርሃም በኩል ሲሰሙ የነበሩት። ምንድነው ሰይጣንን ትተካለህ ነው፣ ሰይጣን ምን ይልብሃል ነው ያለው። ብቻ ግን ነገሮችን ከተናገርክ በኋላ ምን ያህል እንደሚቆጭ ወደፊት በራስክ የለቀካቸውን ቪዲዮ ስትከታተላቸው በራስክ ላይ ችግር ወይም ደግሞ ራስ ምታት ነው የሚፈጥርብህ አብርሃም ማለት ነው። ብዙ ጊዜ ላጥላጥ ነው የምታደርገው ካፍክ። ነጋ ሰከን በል ተረጋጋ። አንድ ልጅ ወልደል እንዲያ ጋሽ አብርሃም ማለት ነው። እንደ የወለደ ሰው እኮ ሰከን ይላል ይባላል። እና መረጋጋትን ብትለምድ ጥሩ ነው ብዬ አስባለሁ። ያው ኖባ ይቅርታ የጠየቀበት ዋናው ምክንያት ከዚህ በኋላ እኔ ከነገሮች ሁሉ መራቅ እፈልጋለሁ። ባለፉት ባሳለፍናቸው ነገሮች ትክክልም ሆኑ ትክክል አልሆኑ ጥሩ ጊዜ አልተፈጠረም ያኔ። ስለዚህ ይቅርታ አድርግልኝ ብሎ ይቅርታ የጠየቀው። ይቅርታ መጠየቅ ትልቅነት ነው እንደኔ ስብና። አብርሃም እኮ በጣም ብዙ ሺህ ጊዜ ሩታን ጸያፍ ነገር በድሏት ማለት ነው። አንድ ቀን የረባው ይቅርታ ሲጠይቃት አይተነው አናውቅም። እና ምንም ያኩራራህ ነገር የለም። ይቅርታ ስትጠየቅ እንዲያውም ቶሎ ብለህ ነው እጅ መስጠት ያለብክ። ተማርም በዛው ማለት ነው ሰዎችን ይቅርታ መጠየቅ እንዴት እንደሆነ። ምክንያቱም አንተ ይቅርታ የመጠየቅ ፊሊንጉን አይተንብ ስለማናቅ፣ እንዲያውም ሆን ብለህ ሩታን ለማስቀናት ሄርሜላን ከአንድም ሁለት ሶስቴ ይቅርታ ስትጠይቃት አይተናል ማለት ነው። ይህ ደግሞ አስመሳይነት ይባላል። የቤት ቀጋ የውጭ አልጋ እንደሚባሉት አይነት ሰዎች። እና በትዳር ዘመንክ ላይ ያለ አንድ ቀን ሚስትህን እንደዛ እየበደልክ ያስለቀስካት ይቅርታ በአግባቡ ስትጠይቃት አይተናናቅም። ግን ልክ ውሽማ ከያዝክ በኋላ ከዛም ይፋ አርገከው ከሷ ጋር ጓደኝነትን ከመሰረትክ በኋላ እሷን ይቅርታ ስትጠይቅ ስትለማመጥ አይተንካልና ይሄ አንዳንድ ሰዎች የተሰጣቸውን ነገር ንቀው ያልተሰጣቸው ወይም ደግሞ ለነሱ ብዙም ጠቀሜታ የሌለው ነገር ላይ ምን ያህል መስዋዕትነት እንደሚከፍሉ ነው ያሳየከን። ኤኒዌይስ ይቅርታችሁ ጥሩ ነው፣ እንኳን ይቅርታ ባባላችሁ። ከዚህ በኋላ በክፉ ነገር እንደማትደራረሱ ተስፋ እናደርጋለን። ሲቀጥል ያው ሩታም መሀል ላይ እንደ ሽማግሌም ነበረች። አይ ሩታዬ በጣም እኮ ታስቂኛለሽ አንዳንድ ጊዜ። አንቺ ነሽ እንዲያስታራቂው አላት ደግሞ እኮ ማለት ነው። አቤት ንግግር! አብርሃም እኮ ምላሱ አይቻልም። የምሬ ነው ብላችሁ ቤተሰብ ባይዞ ሩታ እኮ የፍቅር ሰው ነበረች። እድሜ ላንተ ባህሪ ያወጣህባት አንተ ነህ። እንዲህ አይነት ጸባይ ነበራትም እስከምናውቃት ድረስ ማለት ነው። ለረጅም ዓመታት በጣም ፍቅር የሆነች ልጅ ነበረች። በጣም ክፋት የሚባል ነገር የማታውቅ ልጅ ነበረች ሩታ። ክፋትን ያስተማርካት አንተ ነህ። እድሜ ላብርሽ ተንኮልን ያስተማርካት አንተ ነህ። ይህ ሁሉ ነገር የመጣው በአንተ ነው። በቃ ሁሌም ቢሆን ተጠያቂ አንተን አብርሃም። ሩታን ብታጠፋ ተጠያቂ የምናደርግህ አንተን ነው። በቃ በጥባጩ አንተ ስለነበርክም ስለሆንክም ስቲል እስካሁን ማለት ነው። ከዛ ባለፈ ግን ብዙ ጊዜ ራስህን አትኮፍስ ማለት ራስህ እንደተፈላጊ ካንተ በላይ ሰው እንደሌለ ምናምን አብርሃም የሚነግርህ ሰው ያጣ ይመስለኛል አንዳንዴ ሳስበው ማለት ነው። አንተ ከማንም ከምንም አትበልጥም። ከማንም ከምንም እያልኩክ ነው። ገባ አይደለ? ለማንኛውም ሰው ነክ እግዚአብሔር የፈጠረ የሰው ፍጡር ነህ። በቃ አለቀ። ሰው ብቻ በመሆን ነው እንጂ ሰዎች ሊያከብሩክ ሊወዱ የሚችሉት። ከዛ ባለፈ አንተ ራስን ስለኮፈስክ ልክ 1000 ዓመት የምትኖር ነው የምትመስለው ነገረ ስራ ኩላ። አሁን ደግሞ ሩታን የምታጣጥልበት መንገድ ልክ አይደለም። ሌላው ደግሞ በጣም በውስጥ እያጠቃሃት ነው። ይሄ ነገር አቁም። እኛም እንዘምታለን ጓደኞችክ ላይ ማለት ነው። ምክንያቱም በጠቅላላ አሰማርታል ጓደኞችክን። አሁን በቅርብ ራሱ ዩቲዩብ የከፈተ ጥቁሩ ረጅሙ ልጅ ማለት ነው ሰው መስሎ ነበር በፊት እሱ ልጅ። እግዚአብሔርን መርዙን ነው እየረጫ ያለው። ሩታ ስውር አጀንዳዋ ታወቀ ምናምን እያለ በጣም ብዙ ርዕሶቹ ሩታን የሚያስጠሉ በሰዎች ዘንድ እንድትጠላ የሚያረጉ ርዕሶች እየጻፈ እየገባ ነው። በቅርብ ጊዜ ነው ዩቲዩብ የጀመረው ይሄ ልጅ። ሄርሜላ ሞባይል ገዝታ ሰጠችው። በቃ ካለሱ ለሄርሜላ ደጋፊ የለም። ጥቅመኛ ወንዱላ ጥቅመኛ። እሱ አሁን እቺ ገንዘብና የቤት ክራይም ስለምትከፍልለት ሄርሜላ ያ እንዳይቀርበት ነው። እኔ እሱ ተረድቼዋለሁ። ግን ማለት ነው በስማብ ለገንዘብ ብሎ የሴትን እጅ እየጠበቀ ለዛውም ማለት ነው ለገንዘብ ብሎ እንደሚደፋ ወንድ እሱን ያየሁት። የምሬን ነው።
በፊት ሲያዩት ሰው ይመስላል ምናምን ጥሩ ነገር መስሎኝ እንዲያውም እኔ ጥሩ ሰው መስሎኝ ሰብስክራይብ ላድርግ። እንደዚህ አይነት ሰው ጋራ ኮሚኒኬትም አያስፈልግም እና ማለት ነው። የሩታን ስም እያጠፋ ቪዲዮ አትስራባት። በእሷ ልታድግባት ነው ስሟን እያስጠፋ እየተሳደብክ አይሆንም። ከሰራህ በራስህ ነገር እየሰራህ ወይም ጤናማ አስተያየት እየሰጠ ነው። ሩታን ግን እየቀበርክ በብዙዎች ዘንድ እንድትጠላ እያደረግክ ማደግ የለም። አዎ ምክንያቱም ወዳጆቹ አለን። እናንተ እዛ ጋር ጠላት ብትሰበሰቡ ማለት ነው፣ ግሪሳዎች፣ የዝሙት ማህበርተኞች ማለት ነው። ልክ ልካችሁን ነው የምንነግራችሁ። አብርሃም በየትኛው ስራው ደግፋችሁት ነው እናንተ ከጎኑ የቆማችሁት? እንጠይቃችሁ እስቲ። ስለዘሞተ ለምንድን ነው ያን ያልተንጫጫችሁት? የሩታ የአራት ወር እርጉዞና ሄርሜላ ጋር ሲባልግ ተናገር እስቲ። ያንዳንድ ኮተ ማለት ነው ልብ ያለ ከእህቱ ጀምራችሁ እስቲ ተናገሩ። ያኔ የት ሄዳችሁ ነበር? ያኔ ለምን አልተቆጣችሁትም? ያኔ ለምን እንደዚህ ሩታ ላይ እንደ ግሪሳ ተነስታችሁ እንደከበባችኋት ሁላ ያኔ ለምን ምላሳችሁ አልረዘመም? ወንድ ነው እሱ። ሩታ ግን ዛሬ ላይ ለየት ያለ ነገር ስታደርግ በአብርሃም የተነሳ ተንኮል አስተምራችኋት ተንጫጫችሁባት፣ ልትበሏት ደረሳችሁ። ወገን የሌላት መስሏችሁ አሳይታችኋለች። እንደዛም ሆና ምን ያህል ወዳጅና ወገን እንዳላት አሳይታለች፣ በዝረራ ጥላችሁ ማለት ነው። ግን ደግሞ አሁንም እሷ እንድትቆጠብ ነው እኛ እየመከርናት ያለ ነው። ከአብርሃም ሕይወት ራቂ ብለናታል 10,000 ጊዜ። የሚጠቅማት ሰው አይደለም። በግልጽ እንደሚጠላት የሚናገር ሰው ከዚህ በኋላ ከሱ ጋር ህይወትን ድጋሚ አስተካክዬ እኖራለሁ ማለት ዘበት ነው ቤተሰብ። ስለዚህ እኛ አሁን ምንድነው በተለይ የሩታ ጥቃት ያመናል። አሁንም ቢሆን አንተዋትም፣ ሜዳ ላይ አንተዋትም። አብርሃም እንደጣላት ማለት ነው። በአብርሃም ስር ያላችሁ ጓደኞቹ ጠቅላላ በሩታ ስም እየመጣችሁ ሚዲያ ላይ ስሟን አታጥፉ። ርዕሶቻችሁ ጠቅላላ ሩታን የሚያጥላላ ነው። ሩታ ይሄን ያህል ምንም ያደረገችው ክፉ ስራ የለም። ባሏ ስለዘሞተ በትዳር ላይ ያለ ስለማገጠባት ነው ጸብ የተነሳው። ሌላ ምንም አዲስ ነገር የለም። ያልሰማችሁ አዳዲስ ኦዲየንሶች ካላችሁ ምክንያታቸው ይሄ ነው በቃ። ሩታ ደግሞ ጨዋ ሴት ስለነበረች ከዛች ጋም ሲዘል ከስንቱ አስጣለችው። የሚገርም እኮ ነው ጀግንነቷ በራሱ። ከስንቱ አስጥላ በስተመጨረሻ ወደ ህይወት እየመለሰችው እያለ ጸብ ላይ ነበሩ። ያኔም በእርግጥ ገና አልተፈታም። ግን ሄርሜላን ደግሞ በጎን እና አቤልና ቡራ ይዘው አመጡና አቃጠሩለት ለአብርሃም። ተዋወቃት አሉ፣ አስተዋወቁት። የ500,000 ብር ሰዓት ብላ መጣች። አንድ ክፍል ቤት ውስጥ ነው ፎቅ ላይ ተከራይታ የምትኖረው። 500,000 ብር ሰዓት የምትገዛ ከሆነ ሄርሜላ እዛ ምን ጠባብ ክፍል ውስጥ አኖራት? ወገኛ ወረኛ ማለት ነው። ብዙ ያልተናገርናቸው ነገሮች አሉ። አሁን እሷን ከሱ ጋር ካቀጠሩ በኋላ እንደገና ደግሞ መልሰው ሩታን ሊግጧት እንዴ! እቺ ልጅ በምንም አላችሁ በማንም አላችሁ የተሰራባት ግፍና ኃጢአት እንዲህ በቀላሉ ታጥባችሁ የምታነጡት አይደለም። በድላችኋታል። እያንዳንዳችሁ ተጠያቂ ናችሁ። በተለይ 3 ሰዎች ከዛ በኋላ የገባችሁ አላችሁ። ቀንደኛ ጠላት ለየሩታ ጠላቶች ማለት ነው። ግን 3 ሰዎች ከአብርሃም ጨምሮ ቡራ እና የአቤል የሚሉት እናንተ ደና አርጋችሁ ነው ሩታን ህይወት እንዳይሆን ያደረጋችሁት። ተጠያቂነታችሁ ምንጊዜም ይኖራል ወቁ። አሁን ላይ አብርሃም ምንም የምትወጣጠርበት ነገር የለህም ልል ፈልጌ ነው። በጥሩ ስራ አይደለም እዚህ አዲስ ህይወቴ ብለ ሁለተኛ ሚስት ያገባው። በጥሩ ስራ አይደለም፣ በብልግና ህይወት ነው። በብልግና የተጀመረ ህይወት በብልግና አለቀ። በቃ ይሄን ነው እኛ የምናውቀው። ከዚህ ውጪ መመስከርም መናገርም አንችልም። ቪዲዮ የተለቀቀልን እንደዛ ስለሆነ። ስለዚህ አሁን ላይ ምንም መጎረር አችልም። ምንም ራስም አትካበቃ። ይኸውልህ አይተካል ትላንት ቆመናል የሚሉ ሰዎች በአንድ ያልጋ ሲይዙ ህይወት እኮ ተሞክሮ ናት። በነገራችን ላይ በምንድን ነው አንተ የምትጎርረው? አለኝ ያልከው ነገ ከንቱ ሊሆን ይችላል። አብርሃም በህይወትህ ውስጥ ጉራ፣ ገንዘብ አገኘው ብለህ መንቡጣረር፣ እንደገና ደግሞ ከኔ በላይ ሰው የለም ብለህ ሰው መናቅ፣ እመነኝ አብርሃም በጣም ነገ የምናዝንልው ያ ሁሉ ስራ የሰራው ስራ በጣም በጣም ያሳፍራል ብለን እንዲያውም አንተ ከልክ ያለፈ ነገር ውስጥ ገብተህ የምናዝንልህ ሰዎች ሆነን እንዳንገኝ ነው የምፈራልህ። አረጋጋው ነው ምልክ፣ አረጋጋው። የሴት ልጅ እንባ እሳት ነው፣ ነግ አዙሮ ይጥልሃል። ብዙዎቹ ወድቀው ስላየናቸው ማለት ነው። አዎ ከዛ ባለፈ ጓደኞችህን አሁን ዘመቻ ላይ ናቸው። ሩታን እየተሳደቡ ነው ያሉት። ለሩታ አዳዲስ አጀንዳ፣ ሩታ እንዲህ ልታረግ ነው እንዲህ አዳዲስ ነገር። በጣም ያስደነቀኝን ነገር ልንገራችሁ። በቀደም ለታ ከአቤል ጋራ እህቱ ሲየቡዝነሽ መታ ነበር፣ ተገናኝታ ነበር። ሲያወሩ ምን አለ የሚገርምሽ፣ አሁን ጭራሽ ሩታ በእኔና በአንቺ ላይ እያሴረች ነው አሉ። ኦዲየንሶች ተመልከቱ፣ እያሴረች ነው የተባለ ነገር አለ።
በምን አጣርቶ ነው ይሄን ወር ይዞ የመጣው ለቡዝነሽ ማለት ነው? ኧረ አሁንም አትተወንም እንዴ ብላ እሷ ማሟሟቅ ጀመረች። ቡዝዬ ማለት ሩታን እንዳይሆን አድርጋ በስተመጨረሻ የጣለቻት ሴት ናት። እሷም አንረሳም ያደረገቻትን ሩታን ሚዲያ ላይ አልቅሰሽ መጣች አለቻት። ከዛም በኋላ በግልጽ ማለት ነው ከወንድሜ ህይወት ውጪ ብላ ሄርሜላን ይበልጥ አጣበሰቻት ማለት ነው። የእህት እንዲህ አይነት አይስጣችሁ ወንዶች ማለት ነው። አንዳንድ ወንዶች በአብዛኞቹ ማንነታቸው ገበናቸው ተጋልጧል በዚህ በሩታና በአብርሽ ህይወት ውስጥ ማለት ነው። ስለዚህ ማለት ነው የአብርሃም ጓደኞች ናቸው አሁን ችግር ያለባቸው አዳዲስ ዩቲዩበሮች የመጣችሁት ከዚህ ከረጁም ከጠቁሮ ልጅ ጨምሮ ማለት ነው። ርዕሳችሁ ጠቅላላ ሩታ ሰው ሁሉ እንዲጠላት ሚዲያው ላይ አይንሽ ላፈር እንዲላት ብቻዋን እንድቀር ነው አይደለ? እመኑኝ እናንተ ናችሁ መጨረሻ ብቻችሁ የምትቀሩት። ሩታ ምንም አትሆንም። ምንም ከድሮ የሚያውቋት ናቸው አሁን ድረስ ከጎኗ እንዲሰቅዘው ቆሞ ያሉት ከኔ ጨምር ስለምናውቃት እኮ ነው። በዚህ ልክ ሩታ ባለጌ አይደለችም። በዚህ ልክ ሩታ እንዲህ አይነት ስብና ኖሯት አልነበረም የመጣችው። አሁን መጨረሻ ላይ ያጠፋችው እሱንም ተናግረናታል፣ ተቆጥተናታል። ግን የዚህ ሁሉ ህይወት መበጥበጥ የትዳራቸው መፍረስ ዋናው ችግር አብርሃም ታደሰ ነው። ችግሩ ምንድን ነው ካላችሁ 2-3 ሴት ይዞባት መጣ በትዳሯ ላይ ያለች እነሱንም ተቋቁማ አባረረቻቸው። ተፋልማም ቢሆን መጨረሻ ሄርሜላ መጣች፣ አቃታት። ሄርሜላ አይን አውጣ ሴት ስለነበረች እስከ ፍቻ አዳረሰቻቸው። ሁሉም በትዳር ላይ በነበረ ሰዓት የተከናወነ ነው። ለዚህ ነው አብርሃምን የማንፋታው እንደኔ አይነት ሰው ማለት ነው። በዓላማዬ ቀጥ ብዬ የሚሄድበት ምክንያት ይሄ ነው። ገባችሁ? አሁን አብርሃምን ሊያስደግፈኝ ለአብርሃም ላጨበጭብ በቃ አብርሃም ልክ ነው ሊያስብለኝ የሚችል ምንም በጎ ስራ ሰርቶ አይደለም ይሄ ልጅ እዚህ የደረሰው። እንዲያረገችኝ የሚለውም በሷ ምክንያት ሳይሆን በሱ ምክንያት የመጣ ነው። ተጠያቂ እሱ ነው። ተጠያቂ አብርሃምና አብርሃም ነው ዛሬም ነገም። ከዛ ባለፈ ጓደኞችን አስቁም በቃ። አሁን ጓደኞች ናቸው ዘመቻ ላይ ያሉት ሩታን ለማስጠፋት በጣም የሚደባብር ርዕስ እየጻፉ ነው የሚገቡት። ገብተው የሚፈተፍቱት ስለሷ ነው። ጀግና ከሆናችሁ እስቲ ብቻችሁን ፈምሷ። አብርሃምም እኮ ሩታን ተጠቅሞባት ነው የጣላት ሲጀመር እስኪፈምስባት። በጣም በህዝብ ዘንድ ተቀባይነት እንዳላት ሲያቅ ነው ያኔ ቶሎ ትዳር ማቻኩል ያገባት። ምክንያቱም በሷ ይጠቀማል። አሁን ድረስም ይተጠቀመባን ነው። ለአንድ ቀን ስለ ሩታ ባያወራ ሆዴን ሳያየው እመኑኝ። ማንም እዚህ አካባቢ ያለን ዩቲዩበሮች ጠቅላላ ከሩታ ውጪ ማንም ዞር ብሎ ያየንም። እውነቱን ስነግራችሁ ማለት ነው። እኛስ ከልብ ወደናት ነው። ከልብ የሷ በደልና ስቃይ አሞን ነው እንዲሁ አብረናት ይቆም ነው። ሌላ ምንም ነገር ኖሮን አይደለም። እውነት ቢሆን እኔ ዛሬ ከአብርሃም ጎን የምቆም ሰው ሆን ነበረ። እግዚአብሔርን አብርሃም ተበድሎ ተገፍቶ ቢሆን በበፊት ታሪክ በማቀው ታሪክ በመነሻው ታሪክ ቢሆን ኖሮ ዛሬ እዚህ ላይ ስለ ሩታ ሳወራ አታገኙኝም ነበረ። ማንም ለምን አንድ ኦዲየንስ አትቀርም ከኔ ጋር ቲፎዞ ሆነሽ ማለት ነው። እውነትን ደግፈን ነው የምንሄደው። በቃ አለቀ። ከዛ ባለፈ ደግሞ እንግዲህ ዴቭ አስጠንቅቋቸዋል እንደሰማችሁት ጠርቷቸው ሁለቱንም እዛ ጋር ቀን ላይ እርቅ ሲፈጽሙ ነበረ ከሩታ ወንድም ጋር አስማምታቸው ምናምን ተስማምተው ይቅር ለእግዚአብሔር ተባብለው ሄዱ። ብዙም ከባባድ ነገር አብርሃም ቢናገረውም ማለት ነው። ስለዚህ አሁን ላይ ደግሞ ከመሸ እንደገና ሌላ ነገር ለምንድን ነው እንደምታረጉት ለምን እንደምትሆኑት እያለ ነበረ ዴቭ። በነገራችን ላይ ዴቭ እስካሁን ድረስ ነገሮቹ በጣም ያወገኑት ነው። ምክንያቱም ነገሮች መስተካከል ስላልቻሉ ቤተሰብ ድረስ እየተረበሸ እንደሆነ ስላወቀ ነው መጥቶ ሁለቱንም አቁሞ ያናገራቸው። ሩታ እንደነገግሯ ከሆነ አብርሃም እስቲል በውስጡላ የከፍ ያለ ነገር እንደሚናገር ነው የተናገረችው። የት ነው የምትሄጂው? የት ነው የምትገቢው? እንዴት ነው ምክንያትሽ ምንድነው እያለ እንደሚጠይቃት ነው የተናገረችው። እንግዲህ አብርሃም እኮ ማለት ነው አሁን የድሮ ሚስቱ መጀንጀን ያምረዋል። ኤኒዌይስ ማለት ነው አብርሃም ገመና እኔ እንጃ እኔ ወደፊት አላውቅም። በዚህ በሴት ጉዳይ እኔ የምፈራልህ እንዳትጠፋ ነው። አንዳንዴ በሴት ጉዳይ መጥፋት አለ። እውነት ሄድ ነው ይቅርብህ። ይሄ ያልሆነ ህይወት ይቅርብህ። አያዘልቅም። ላያዘልቅ ጸሎት የሚባል ነገር የማያዘልቅ ነገር አትሞክር። አዎ ነገ ሌላ በህይወትህ ውስጥ ምነው እንዲህ አይነት ህይወት ውስጥ ሳልገባ በኖርኩ የሚል ጸጸት ውስጥ እንዳትገባ ማለት ነው። እንዲህ ዝም ብሎ ከዚህም ህይወት ውስጥ አልወጣ እያለ በተለይ በሴት ጉዳይ መከራ የሚበላ ሰው መጨረሻው አያምር። ሰው በስንት ነገር ውስጥ ይገባል። በሴት ጉዳይ ከአመት ዓመት በሴት ጉዳይ አብርሃም በሴት ጉዳይ ስም ሲነሳ ራሱ አንተ ለቤተሰቦች ክብር ሲመጥናል፣ ለእናት ለአባት ለወንድም ለእህቶች
አንድ እህት ነሽ ደህና እስካሁን ድምጿን አጥፍታ ያለችው ምንም በእነዚህ ጉዳይ ውስጥ ያልገባች ታልቃ ሩታን ለአብርሃም ያገናኘቻት ኤልዱ እሷ ነች እስካሁን ያልመጣችው እንጂ ብዙ ነሽማ እናቴ በጥብጠዋለች እንጂ የጠለለውን ጠላ አደፍርሳው ነው የሄደችው። እናም ቤተሰብ ማለት ነው እንግዲህ ዴቭም ከተናገረው አንፃር ልክ ነው ብዬ ነው የማስበው። ሩታ ከዚህ በኋላ በሱ ህይወት ውስጥ ባትገቢኛ ደስ ይለናል። ከዚህ በኋላ ስለ አብርሃም በቃ ከዚህ በላይ እንዴት ይበል ሩታ። እውነቴን ነው። በጣም እኮ አንድ ሰሞን እኮ ሩታ አይኔ ብሌኔ እስከ መጨረሻው አንቺን አልከዳሽም ብሎ ቃል የገባልሽ ሰው እኮ ነው። ዛሬ ደግሞ አጠገብሽ ቆሞ አይንሽ ለአፈር ላይሽ አልፈልግም ያያለሽ ያለው። እንደው እግዚአብሔር ያሳያችሁ ቤተሰብ። ይሄ ከባድ አይደለም? አይከብድም ለህሊና? ለዛውም የወለደችለት ሚስቱ ማለት ነው ልጅ ያሳቀፈችውን በልጅ ሰበብ አድርገህ ገና ለገና ልጅ እንዲህ ተቀበላለችን ሸራ አስባ ነው ምናምን። ሁሉ ጊዜ አንተ ቀመር ነው የምታስበው። ያንን ያሳሰብካት ያኔም አንተ ነህ እንጂ ሩታ ይሄን ያህል ተንኮለኛ ሰውን አይደለችም። እኛ በተንኮል አናቃትም። ባይዘይ እድሜ ላንተ አልነህ እኮ። ይሄ ሁሉ ነገር የተፈጠረው በአንተ ችግር የተነሳ ነው። አንተ ነህ አይሆኑ ህይወት ውስጥ የከተትካት። ስለዚህ ልጅህንም መያዝ ካልፈለግ መብት ነው። አሁን ደግሞ እርሜላ አጠገቧለች፣ እንደፈለገ መውጣት መግባት ይፈልጋል። ስለዚህ ልጁን በሳምንት የሚሆን በወር አንዴ መጥቶ ማየት ነው የሚፈልገው። እሱም ደግሞ የአባትነት ከለሩን እንዳይረሳበት ነው እንጂ ልጅ ፍቅር ኖሮት አይደለም። አብርሃም ሀቃቁን ስንነጋገር ለዛውም ሴት ተጨምራ ማለት ነው ልጅ ወስዶ ቤቱ ሊያኖር በጣም እንጂ። ሩታም ገምግመዋለች በዚህ አጋጣሚ። በቃ አንድ ሰሞን የሚናገረው ሌላ፣ አሁን ላይ የሚናገረው ሌላ፣ ሁለት አይነት ምላስ ማለት ነው። ስለዚህ ሩታዬ ጠንቀቅ በይልን፣ በቃ ቆፍጠን በይልን በእናትሽ። ቢያንስ ዴቭ የሚናገረውን ነገር ተግባራዊ ያርጊልን በአንቺ በኩል። ሌላ ወዳው ገብስ ነው። አንቺ ህይወትሽን የሚያሰትር ነገር ላይ ኮቆምሽ ሌላው ቀላል ነው። እና ደግሞ አሁንም ድረስ ሰስፔንስ እንዳረግሽን ነው የእርግዝናውን ጉዳይ። አሁን ራሱ ልብ ካለክ እና ሄደን እንመርመር ስትለው ጆሮ አልሰጣትም። የሚገርማችሁ ይሄ ነገር ምንድን ነው? ቤተሰብ ያለው ቋጠሮ ሊገባን አልቻለም። ይሄ እኔም አሁን ድረስ አልተመለሰልኝም። ለማንኛውም ቤተሰብ በቀደም ትላንትና ነው እንጂ የተለቀቀው ቪዲዮ በጣም አስገርሞኛል። አብርሃም የሩታን ፎቶ በፔጁ ላይ አስቀምጦ የአሽሙር ሙዚቃ ከፍቶ በቃ አልፈልግሽም አይነት የራስሽን ሰው ፈልግ አይነት ሙዚቃ ለቆ ነበረ። አንተ ምንም ቢሆን እኮ ተዋልደካል አብርሃም፣ እግዚአብሔርን ምንም ቢሆን ስንት ነገር አሳልፈካል ከሩታ ጋር። ወይኔ እዛ ዱባይ ባህር ላይ እንዴት ነበረ ተንበርክከ ቀለበት ስታስርላት፣ እንዴት ነበረ ሩታ ካንቺ ውጭ ወደ ውጭ ብለ በአንድ ባዶ ክፍል ውስጥ በአንድ ባዶ ቤት ውስጥ ነበር ህይወት የጀመራችሁት። አሁን ለምንድን ነው ይሄ ሁሉ ነገር እሷ ህይወቷን እንዲመሰቃቀል ካረክ በኋላ አሁን ደግሞ አዳዲስ የማይረባ ሾርን የሚመስሉ ነገሮችን ብትለቀው ቪዲዮ ማለት ነው? ይሄ እኮ ነውር ነው። አንተ ወንድ ልጅ አይደለክ እንዴ እንደዚህ አይነት ቪዲዮዎችን ለሰው የምታሳየው? ቲክቶክ መነገጃነት ከፈለክ በድሮ ሚስትክ ፎቶ አይደለም የምትነግደው። አሽሙር እየተናገርክ አይደለም ቪዲዮ የምትሰራው ማለት ነው። ይሄ በጣም የሚያስጠላ ቅሌት ነው። በእውነት ያሳፍራል። በጣም የሚያሳዝን የሚያሳፍር ነው። እዛ ጋር ከሰው ህይወት ወጥቻለሁ ትላለህ፣ እዛ ጋር ደግሞ ወጥተህ በገዛ በድሮ ሚስትክ ላይ አሽሙር ቪዲዮ እየለቀቅ አሽሙር ሙዚቃ እየለቀቅ ራስን ትኮፍሳለህ። ይሄ ራስክን ያለማወቅ ችግር ይመስለኛል። አብዛኛው ሰው እንደዚሁ ሆይ ሆይ ሲል እውነት መስሏል። አንተ ባይዘው ብዬ ያለው ከዚህ በፊትም እውነተኛ ደጋፊ የለህም። እውነተኛ ደጋፊ ያለው ሩታ ጋር ነው። 10 ሩታ ጋር ያለ ደጋፊ ቢኖር 100 ደጋፊ አንተ ጋር ቢኖር 100ዎቹም የሚረቡ አይደሉም። ምክንያቱም በተግባር ስላየ ነው ማለት ነው። ሆይ ሆይ ስላሉክ ሁሉም ነገር ልክ ነው ማለት አይደለም። ሰዎችን ሳይሆን ራስህን አዳምጥ። ትላንት ያሳለፍከውን አስብ። ሚስትክ የነበረችን ሴት ዛሬ ልጅ ሰጥታለች። ምንም ቢሆን ታሪክ ነው፣ ይቀመጣል። የምትለቃቸው እያንዳንዱ ቪዲዮዎች ለልጅ ይቀመጣል። ነገ አባቴ እንዲህ ነው ለካ ብሎ የሚያፍርብህ አባት ነው የሚሆነው። ፈልጎኝ ይመጣል ያልከው ደግሞ ልጅ አባቱን የሚፈልገው በስነ ምግባሩ በጨዋ አባትነቱ ነው እንጂ በባለጌ አባትነቱ ባለጌ አባት የሚፈልግ ልጅ ያለ አይመስለኝም። ስለዚህ እያንዳንዱ ስራ ዋጋ ያስከፍላል ልፈልጌ ነው። ለማንኛውም ቤተሰብ የተሰማችሁን በነፃነት በጨዋነት ሀሳባችሁን መግለጽ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኧረ 8000 አስገቡኝ ቤተሰብዬ። ኧረ ተው ቸር ቆዩልኝ።